የብዙ ባለሀብቶች የኢንቨስትመንት ሚስጥር ነው የሪል ስቴት ኢንቨስትመንት። ከ2 እና ከ3 ዓመት በፊት እንግዲህ በአካባቢው አፓርታማዎች በ85,000 ብር በካሬ ሲሸጡ እንደነበሩ መረጃዎች ያመለክታሉ። ታዲያ በያዝነው ዓመት በዛው አካባቢ በካሬ በ170,000 ብር እየተሸጠ እንደሆነ መረጃዎች እንዲሁ ጠቁመውናል። አካባቢው ብዙ በዶላር የሚከራዩ ገስት ሃውሶች እንዳሉ ጭምር መረጃዎች አመላክተውናል። ታዲያ ይሄ ሰፈር የት ነው እያሉ ከሆነ ቦሌ ጋዜቦ አካባቢ። ታዲያ በዛሬው ቪዲዮ ረዥም ዓመት ለፍታችሁ ያጠራቀማችሁትን ብር ሪል ስቴት ላይ ኢንቨስት ከማድረጋችሁ በፊት ማየት ያለባችሁን ወሳኝ ነጥቦች አነሳላችኋለሁ። እኔ መቅደስ ነኝ፣ ታማኝ የሪል ስቴት የሽያጭ አማካሪ ነኝ። ስለ ሪል ስቴት የትኛውንም አይነት ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮውን ከመጀመራችን በፊት ፔጁ አዲስ ስለሆነ ሰብስክራይብ በማድረግ ትጨምሩ ጠይቃችኋለሁ። የመጀመሪያው እንግዲህ ሪል ስቴት ላይ ኢንቨስት ከማድረጋችሁ በፊት ማየት ያለባችሁ ዋናና ጠቃሚ ነገር የሪል ስቴት አልሚው ድርጅት ማን ነው? ግለሰብ ነው ወይንስ ደግሞ ድርጅት? ከድርጅቱ ጋር የሚሰሩ እህት ኩባንያዎች ማን ናቸው? የሪል ስቴቱን የኋላ ታሪክ በደንብ ማጥናት ይኖርባቸዋል። እንዲሁም ደግሞ ግንባታውን ለማድረግ የሚያስችል በቂ ካፒታል አለው ወይ ብላችሁ በዛው ማየት ይኖርባቸዋል። ድርጅት ከሆነ ከዚህ በፊት ቤት ሰርቶ በማስረከብ ረገድ ጥሩ ታሪክ አለው ወይ ብላችሁ ማየት ይኖርባቸዋል። ለምሳሌ በከተማችን በአዲስ አበባ ቴምር ፕሮፐርቲስ ቤቶችን ሰርቶ በማስረከብ ረገድ እስካሁን 350 ቤቶችን ሰርቷል። እነዚህም ቤቶች ቃል በገባው መሰረት በጊዜው በማስረከብ በደንበኞቹ ላይ ትልቅ እምነትን ፈጥሯል። ደግሞ የሪል ስቴት አልሚው መሬቱን ያገኘው በሊዝ ነው፣ ካርታ አለው ወይስ የራሱ የሚለውን ነገር ከኋላ ጀምራችሁ ሪል ስቴቱ በሚገኝበት ክፍለ ከተማ በመሄድ ማጣራት ትችላላችሁ። ከዛ ባለፈ ብዙ ሪል ስቴት የሚገዛ ሰው ይሸወዳል ብዬ የማስበው ነገር በሪል ስቴት ማስታወቂያው ላይ የተነገሩ ነገሮች በሙሉ ለምሳሌ ያህል ማይቾይዝ ሪል ስቴት ያስገነባው ጂ+20 የሆነ አፓርታማ አለ። ቦሌ ጋዜቦ አካባቢ የሚገኝ ነው። ዲጂታል ካርታ አለው። እንዲሁም ደግሞ 5 ቤዝመንት የመኪና ማቆሚያ ያለው። የመኪና ማቆሚያው ስፋት ከሌሎች አፓርትመንቶች ለየት ያደርገዋል። ታዲያ እናንተም ውሉ ላይ ስትገዙ እነዚህ ነገሮች መካተታቸውን ማረጋገጥ አለባችሁ። ሌላው እንግዲህ በሰሚ ፊኒሽድ እና በፉሊ ፊኒሽድ የምትረከቡትን ሰሚ ፊኒሽድ ምን ያካትታል፣ ፉሊ ፊኒሽድ ምን ያካትታል ብላችሁ ማረጋገጥ ይኖርባቸዋል ስትረከቡ። በሰሚ ፊኒሽድ ከሆነ ሰሚ ፊኒሽድ ምን ሊያካትት ይችላል፣ እንዲሁም ደግሞ በፉሊ ፊኒሽ የምትረከቡ ከሆነ ደግሞ ፉሊ ፊኒሽድ ምን ሊያካትት ይችላል የሚለውን ነገር ቀድማችሁ ማወቅ ይኖርባችኋል። አብዛኛው ጊዜ በኮሜንት ላይ የምጠየቀው ጥያቄ ይሄ ነው። በዛሬው ቪዲዮ እነዛን ነገሮች መልስላችኋለሁ። ሰሚ ፊኒሽድ ሲሆን ህንፃውን የተመለከቱ ነገሮች ሊፍት፣ ፓርኪንግ፣ ቴራስ እንዲሁም ደግሞ የኮሪደር ስራዎችን ጨምሮ ሙሉ በሙሉ ተሰርተው ይጠናቀቃሉ። በራችሁን ከፍታችሁ ስትገቡ ያለው እይታ ደግሞ መሬቱ ለሴራሚክ ዝግጁ የሆነ ምክንያቱም እናንተ ናችሁ የምታለጥፉት ሴራሚኩ። መሬቱ ለሴራሚክ ዝግጁ የሆነ መሆን አለበት። ሌሎች አንዳንድ ቦታ ቻክ ይቀባሉ፣ አንዳንድ ቦታዎች ደግሞ ለቻክ ዝግጁ ይሆናሉ። እንዲሁም ደግሞ ወደ ሁሉም ክፍሎች የሚሄዱ የመስመር ዝርጋታዎችን በሙሉ ተዘርግተው ያልቃሉ። የውጭ በር የውጭ መስኮትም እንደዛው ተጠናቆ ይገጠማል። የእናንተ ስራ የሚሆነው በራችሁን ከፍታችሁ ስትገቡ ያለውን የዲዛይን ስራ መስራት ነው። ሰሚ ፊኒሽድ ይሄን ይመስላል። ፉሊ ፊኒሽድ የምትረከቡ ከሆነ ደግሞ ሙሉ በሙሉ ተጠናቆ ይሰራል፣ ከፈርኒቸር ስራዎች ውጪ ማለት ነው። አንዳንድ ቦታዎች ኪችን ካቢኔቶች አይገጠሙም። አብዛኛው ቦታ ግን ኪችን ካቢኔት እንዲሁም ደግሞ ቁምሳጥን ይገጠማል። እዚህ ባለፈ እንግዲህ የአከፋፈል ሁኔታው 50% የባንክ ብድር ጋር የሚያያዙ ቤቶች አብዛኛው ጊዜ ከሰዎች ዘንድ አመኔታን ያገኛሉ። በዛሬው ቪዲዮ እነዚህ ነጥቦች አንስተናል። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። እስካሁን ይሄን ቪዲዮ ላይክ ሳታደርጉ ከሆነ እያያችሁ ያላችሁት አሁን ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ